እርግጠኛ ነኝ ከነዚህም እንደማልገዛ። ይህ አሪፍ ነገር ነው። ዲዛይኑም አሪፍ ነው። ኦሎቲንግ አሪፍ ነው። ግን $129 ነው። ዊች በጣም ውድ ነው። ባለፈውም ተናግሬያለሁ። እንደዚህ አይነት ነገር መስራት የምችሉ መነጽር ቤት አላችሁ ላይት ወይ ደግሞ የሎ ላይት ያለው መነጽር የምትሰሩ ሰዎች ካላችሁ የሚየብ ምን አስቤያለሁ መሰለህ? አይ ቲንክ ይሄ በተለይ ፒኦቪ የምንላቸው ኢዝ ጎና ቢ ላይክ ስትሬት ፎርዋርድ እና አይ ቲንክ አካሄዳችንን በዚህ የሚያስቀጥለን ይመስለኛል። ምክንያቱም ፒኦቪ ተምኒሉ የሰራ ነው። ከየትኛው መሰለህ? ከሀት ዶግ ሞከርኩ ከሚለው በኋላ ያለውን እንዳለ መነጽር ቤት ሰራውም እስከሚለው ድረስ እስከ ሱስ ድረስ ያሉ እንዳለ መቀየር አለበት። ከሱ በኋላ እና በፊት ያሉት ችግር የለም። አሳውቀኝ። ኤግዚቢሽን ያለ ነው። ምን እንዳለ አናውቅም። የሚገዛ ነገር ከሆነ የሚገዛ ነገር፣ ትምህርታዊ ነገር ከሆነ ትምህርታዊ ነገር፣ እንደዚህ ነገር እንወዳለን። አይ እናንተ ወድቆ ነገሮች ስትሙቻ ነው ሌላው በቃ ኖ ጋይስ ግዴታ ካምፓኒ መያዝ መኖር አለበት። እዝና ለፐብሊክም አይደለም አንደኛ ነገር። እንዴት መግባት እንደምችል አላውቅም። ጀስት አንድ ሁለት ስልኮች ሊያዋውልና የሚያስገቡን ሰዎች ካሉ ማለት ነው። በጣም የሚገርም ነገር አታላችሁ። ወደ 30-40 ካምፓኒዎች አሉ እንደዚህ አግሪካልቸር ላይ ምናምን እና ፋርሞች ላይ ያሉ ማለት ነው። እንዳይቃል መካከቻ እንገባን ካልገባን ደግሞ ወደ ቪዲዮ ነው ያለው ማለት ነው። ሰላም ናችሁ ወይ? እንግዲህ የያዘው ፋሚሊ ግሩፕ አይ ላቭ ዩ ሶ ማች ይሁና ሙሽራው ልንድሮ ነው አዩ ልንድሮ ነው። ጋይስ ምን ትላላችሁ? ዋው ቅዱስን በዚህ ነው ምንድረው። ይህ በጣም አሪፍ ነው። ቅዱስ አንተ እኮ በጣም አሪፍ ከሆነ ለምሳሌ ይሄ ከለር አይደል? ስክሪን ነው ደግሞ አሁን ቴክስት አድርገሽ ቴሌግራም እሺ፣ እናመሰግናለን። እሺ፣ እንደዚህ ነው እንግዲህ የቱ ጋር ነው ያለው? ወደዚህ አንድ አይጠፋም እባክህ። እሺ፣ አሁን ወዴት ነው የምንሄደው ማለት ነው? ጋይስ መስሎቹ ጋር አለማት ይሞክር። ችግሩ እዛ ገባ። ታዋቂ ቤት ከገባ ይጨምርባል። በጣም በጣም ነው ያረበው። ይሄ ላልክስ ነው። ዩቲዩበር ሲባል ሀብታም ይመስላችኋል? አይደለም ማለት አልሐምዱሊላህ አለ ግን አለ ዶክተር ያቺ አይ ገብተና ወደ ስራ ልንገባ ነበር ግን ፒሲኒ ጋር አይደለም ነው ሰው አሁን እንተኛለን። ከዛ በኋላ 10 ሰዓት ተነስተን 11 ሰዓት ተነስተን ስራችን እንቀጥላለን። ስራችን አላለቀም። ይሄ ሳምንት በጣም ፕሮዳክት ቀን ለማድረግ ሞክራለሁ። ያዙ World loves you. People only got one way to stand out. ተረድቻለሁ። ቢያንስ ጾም እስከሚያልቅ ምናምን ድረስ ምንም አይነት ፖስት ባናደርግ ጥሩ ነው ይመስለኛል። ምክንያቱም ሰላም ነው። እንዴት ነሽ? የሆነ ቲክቶክ እንዲሰራለን የፈለግነው ነበር ጃኒ የእንትን አፕሊኬሽን ነው ያለን እሱንም ለኦፕሽን ያዘውና አዲሽናል ደግሞ ዋትስአፕ ይልክልሻል። ወደ ማታ ላክልሽ ይችላል። ይህ ሰሞን በጣም አዳዲስ ነገሮች ለማስፋት እየሞከርኩ ነው። ወደ አዲስ ቢዝነስ ነከርም ልገባ አስቤያለሁ። ምንድን ነው ያሰብኩት? ሞር ኢንጌጅ ሊያደርግ የሚችለው ኢትዮጵያ ውስጥ በአሁኑ ሰዓት ላይ ያለው ያው ከድራማው ምናምን ውጭ ሞር ሰዎች እያዩ ያሉ ትራቭል ቪዲዮዎች እና
በተለይ ቢዝነስ ነክ ነገሮች ናቸው። እንደዚህ አይነት ነገሮች ደግሞ ቪዲዮ ለመስራት ደግሞ ወይ ትራቭል ማድረግ አለባቸው ወይ ደግሞ ቢዝነስ መያዝ አለባቸው። አሁን የሚያስፈልገኝ ትክክለኛ የሆነ ቢዝነስ አሁን ግዴታ ያስፈልገኝ ነው ማለት ነው። አሁን ለእናንተ ቢዝነስ ነገር ለማምጣትም እናንተም ቢዝነሱን አይታችሁም እናንተም መርዳት ከፈልጋችሁ ደግሞ ስራውንም ቢዝነስ ማመጣላችሁን ነገር ፕሮቫይድ ማድረግላችሁ ከሆነ የምትወስዱት ከሆነ ለእኔም አሪፍ ነው። ምክንያቱም እዚህ ጋር የምሰራውን ቢዝነሶች ወር ደግሞ እዚህ ጋር ማስተዋወቀውን ቢዝነስ ሶሻል ሚዲያ ላይ ማውጣት በጣም ጥቅም አለው። አንደኛ ነገር ከስተመር እንዳገኝበት እችላለሁ፣ ሞር ኢንጌጅመንት አድርገው እና ደግሞ ገንዘብም አላወጣበትም። ምክንያቱም ኦርጋኒክ ዌይ ኦፍ አድቨርታይዚንግ ነው የሚሆነው ማለት። በዚህ ሳምንት ውስጥ በዚህ 1 ሳምንት 2 ሳምንት ውስጥ አዲስ ነገር አሳያችኋለሁ። ትደስቱበታላችሁ ብዬ አስባለሁ። በጣም ለእናንተም አዲስ መልክ ወር ደግሞ አዲስ አስተያየት ሊሆን ይችላል። ምክንያቱም ብዙ ሰው ሶሻል ሚዲያ የሚጠቀመው ወደ ዩቱበር ነው፣ ቲክቶከር ሊሆን ይችላል። እዚህ ኢትዮጵያ ውስጥ ያሉ ሰዎች ብዙ ነገር አክቲቪቲ የሚያደርጉት ፕራይቬትሊ ነው። እነሱ ከጨረስኩ በኋላ ሚቲንጎቹን ካረኩ በኋላ ሚቲንግ ስኬጁል ካረኩ በኋላ ወደዛኛው ገባለ ማለት ነው። it will be great day. አይ ጋይዝ የግሩፕ ስራ አንሰራም እያለ ነው የራሴ ይልቃል። ና ተናገር ና አርኮት የቅዱስ ፋሚሊ አያችሁ፣ የሱ ባህሪ እንግዲህ እንደዚህ እየለመነው ነው የሚወጣው። እነዚህ ምንድን ነው? ምን ብሎ ነው? አውራ ማረግ አራችሁ ገና ሚስጥር አላወጣም። የቤት ውስጥ የቤት ችግር ነው እንደውም ማለት ጋይስ፣ ሰሞኑ የሆነ ሀገር እንሄዳለን፣ ጥለነው እንሄዳለን። አይብላ አይመለከትም። ለካ ካሜራው አለ። ወይኔ አምላክ ወይ በቃ ሶስቱ እርድ ይኸኛው እዚህ ጋር እርድ አሮጊት ሞቶር To do one that might be fun if we have a little bit of time. So corporate events. እያወሩ የነበረው ማን ፕሮዳክት ማርኬቲንግ ሚቲንግ ነገር ነው እና አውሮ ነው የሆነ ስለ ጂት ላብ ካወቃቸው እንደዛ ናቸው እና አንፍሪተርስ ናቸው ብዙዎች። ከእነሱ የምንማረው ነገር አለ አይመስለኝም። ፋይላቸውን ሳረግ ለመጀመሪያ ጊዜ አፕዴት ያደረጉት 3 ዓመት በፊት ነው። ግን አሁን እንደዚህ አይነት ሚቲንግ ለምን እንደሚያደርጉ አላውቅም። Because in one exchange here and a second exchange, right? And there's a price discrepancy. And because there's this እንትን ነው በቃ ቪፒኤን አብርቼ ነው። ሄሎ ግርማሜ እንዴት ነህ? በእናትህ ይቅርታ በጣም ሁሉ ሰላም። ስራ እንዴት ነው? ቀዝቅዟል። አንድ ቦታ ላይ ማድረግ ይቻላል፣ 2 ቦታ ማድረግ ይቻላል ማለት ነው። በቃ መሀል ላይ እናደርገዋለን። 2 ቦታ ምንም ጋረንቲ አሪፍ ነው። ቲክቶክ ብቻ ነው ያልሽኝ አይደለ? አይ ቲንክ ዲቴል አማራጮቹን ባይ አሪፍ ነበር፣ ግን ለመጀመሪያ ወይ ቲክቶክ እና የዩቲዩብን ነገር የዩቲዩብ እና የቲክቶክ ሙሉ ቪዲዮ ነው ዩቲዩብ ላይ ለእኔ እንዲቀለኝ እንትን ፓኬጅ የምትልክልኝ ደስ ላይ ነበር። ቴክስት ሜሴጅም ይሆነኛል ወይ በቃ ቴክስት ሜሴጅ ላድርግልሽ። አርፋጅ ነው ልጅ። ምን ፊልም ነበረ እንደዚህ መነጽር የሚያደርገው? ብላክ የሆነ ሙቪ አለ። ጥቁሩ ሲሆን ቀዩ አክተሩ አለ። መነጽር እንደዚህ ነው የሚያደርገው እና ፊቱ እንደዚህ ነው። እሱ በሰዓቱ ይሰራ አይደለም።
የሳምንት ውሌ ነው። የመጀመሪያ ጊዜ ነው የአንድ ሳምንት ውሎ ስሰራ። አሁን ማታ ነው የገባ ነው፣ ግን እንደምታዩት አሁን 7:20 ነው። ትንሽ ስራ አለኝ። ከዚህ በኋላ የሚቀጥሉትን እንደነገርኳችሁ እዚህ ጋር የጻፍኩትን ሌላ ቪዲዮ ያለ እዚህ ጋር የጻፍኩትን አዲስ አይዲያዎች እንዳለ እነሱን ወደ ተግባር መከታት አለብኝ። እንዳያችሁትም ብዙ ሰዎች አውርቼ ነበር። የእነሱን ደግሞ ከሰኞ በኋላ ነው ሁሉ ነገር ወደ ተግባር የምከተው። ስክሪፕት ሳይሆን እንዴት መሰላችሁ፣ የቀን ውሎ ለምሳሌ እንዳሁን የ3 ቀን ወይ 4 ቀን ውሎ ከሰራሁኝ በኋላ ኤዲት አደራረጉን ነው ፕላን ማድረገው አሁን ማለት ነው። ከሰራሁት በኋላ እንዴት ኤዲት እንደማደርገው እና ምን አይነት ተምኔል እንደምጠቀም አውቃለሁ ማለት ነው። ፕሪ ኤዲት እንደሚባለው ማለት ነው። እሱን አደርጋለሁ። አሁን ወደ 3 ብቻ የጨረስኩት 12 ቪዲዮ ነው የምለቀው። እንደተለምዶ በ3 ቀን በሳምንት እለቃለሁ። እንደወደዳችሁት ተስፋ አደርጋለሁ። ይሄን ቪዲዮ አዲስ አይነት ቀራረጽ የቀረስኩት ወደ አላበዛባችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ጋይዝ እንደተማራችሁበት ተስፋ አደርጋለሁ። ይመቻችሁ።